ስለ ካዛንቺስ ኮሪደር ልማት ስናነሳ ስፋቱን ማየት መልካም ነው። አጠቃላይ ወደ 1000 ሄክታር መሬት ይሸፍናል። በዚህ በኮሪደር ልማት የምንጠራው ማለት ነው ራሱ ካዛንቺስ ቦታ ላይ ብቻ የሚታየው ሳይሆን እስከ አዋሬ ይሄዳል፣ እስከ ቤለር ቀበና ድረስ የሚገጥም ነው። በሌላ በኩል ደግሞ በካዛንቺስ የኮሪደር ልማት ውስጥ የምንጠራው የቸርቸር ጎዳናን ይዞ በሜክሲኮ በለግሃር አርጎ በ4 ኪሎ የሚመጣው አካባቢ በዚሁ ኮሪደር ልማት ውስጥ ተካቶ በጋራ ነው እንዲለማና እኩል ደረጃ ላይ እንዲመጣ ያደረግነው ማለት ነው። ኮሪደር ልማትን በምንሰራበት ሰዓት ደግሞ አንዱ ትልቁ መሰረተ ልማቶቻችንን ማገናኘት መንገዶቻችን ኔትወርክ እንዲሆኑ ማድረግ። እንደምናየው መንገዶቻችን በዚህ በኩል ቀጥታ ወደ ቀበና መንገድ ስንሄድ ቀድሞ በኮሪደር 1 ከሰራነው ጋራ ይገናኛል። ወደ አዋሬ ስንሄድ ከ4 ኪሎ ጋራ ያገናኘናል ቀድመን ከሰራነው ጋራ። በዚህ በእንደራሴ በኩል ቀጥታ ሄዶ ካዛንቺስ ቶታል ጋራ ይገናኛል። በዚህ በመለስ ፋውንዴሽን በኩል ስንሄድ ቀጥታ ወደ ቤተ መንግስት ከሚሄደውና ከካዛንቺስ ቶታል ጋራ ተመልሶ ይገናኛል። እዛም ላይ መስቀለኛዎቹ በተመሳሳይ ወደ ቦሌም ወደ ከመገናኛ ወደሚመጣው የሚያገናኙ ናቸው። ኮኔክቲቪቲ ብሎ ብዙ ጊዜ ክቡር ጠቅላይ ሚኒስትራችን የሚያነሱትን ጽንሰ ሐሳብ በሚገባ የተገበርነው በኮሪደር ልማት ስራችን ነው። መንገድ ለተሽከርካሪ ብቻ ነበር አዲስ አበባ ላይ፣ ለዛውም ጠባባም መንገዶች። አሁን ግን መንገድ ለእግረኛ፣ መንገድ ለሞተር አልባ ትራንስፖርት፣ መንገድ ለተሽከርካሪ እንዲሆን ተደርጓል። አዲስ አበባን ስማርት ከተማ ከማድረግ ህልማችን ጋራ አያይዘን በጣም ወሳኝ የሆኑ መሰረተ ልማቶች ከመሬት በታች ተሰርተዋል። የመብራት፣ የቴሌኮም፣ የውሃ፣ የፍሳሽ፣ የአይቲኤስ ኢንተለጀንት ትራንስፖርት ሲስተም የምንለው ነው። ወሳኝ የሆኑ መሰረተ ልማት አይነቶች መሬት ውስጥ ተሰርተዋል። እንደዚህ አይነት የህዝብ መዝናኛ ፓርኮች ወደ 16 አሉ። በሁሉም ቦታ ላይ ማህበረሰቡ በጋራ የሚጠቀምበት የሚዝናናበት አረፍ የሚልበት ቦታ እንዲያገኝ ልዩ ትኩረት ነው የተሰጠው። አዲስ አበባ መልኳ ተቀይሯል። አዳዲስ ገጽታዎችን ተላብሳለች። እንደ ስሟ ውብ አበባ የሆነች ከተማ የመሆኗ ጉዳይ ፍንትው ብሎ የታየበት ነው። የጋራ መጠቀሚያ ቦታዎች የምንላቸው እንደዚህ አይነት ቦታዎች ነው። እዚህ ጋር ሀብታም ይመጣል፣ ደሃ ህፃን ቢመጣ ቦታ አለው። መጫወቻ ስፍራዎች፣ ህፃናቶች ቢመጡ የራሳቸው መጫወቻ ቦታዎች አሏቸው። አዋቂዎች ቢመጡ እንደዚህ አይነት ስፍራን ይጠቀማሉ። መጽሐፍ ያነባሉ፣ ካፍቴሪያ መጠቀም ይችላሉ። ቴክኖሎጂዎችና የኛ ጥንታዊ ባህሎቻችንን የሚገልጹ በጋራ ኢንተግሬት አድርገው የተሰራበት ነው።